አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት አላችሁልኝ እናንተ? ንፍቅ ብላችሁኛል እና እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው አለሁላችሁ የኔ ውዶች የኔ ማሮች እና እንዴት ናችሁልኝ? ስራስ እንዴት ነበር? ጤንነት? ከኔ ጋር ሁሉ ሰላም ሁሉ መልካም ነው አለሁላችሁ እና ትናንትና ያው እንደያችሁት ስለ ሴቶችም ስለ ወንዶችም የሚመለከትን ነገር አዳምጠናል። ዛሬ ደግሞ ስለ ትርፍ አንጀት ነው የምናዳምጥ የሚሆነው። እኔ እንኳን ብዙ መልእክቶችን ለማስተላለፍ ወላሂ ደም ማነስ ተነስቶብኛል። ደም ማነስ አለብኝና ትናንትና ተሽንት ቤት ተንገዛግዜ ነው አልጋ ላይ የወደኩት። አዙሮኝ ማለት ነው። ደም ማነስ ተነስቶብኛል። ደም ማነስ አለብኝ። እኔ ሰውኝ በጣም 3 ሰው ታህሊያለሽ 2 ሰው ታህሊያለሽ ያው እባላለሁ። ግን ዶክተሮቹ ደግሞ ደም የለሽም ደም ማነስ አለብሽ ይሉኛል። ይሄ ውፍረት ማለት ምን እንደሆነ አላውቅም። ሰውነቴ ተነፋፍቷል እንትን ግን ደም የለኝም። ሰዎች እንደሆነ ይሻለናል ግን እና ወላሂ ነው የምላችሁ። አሁን ራሱ አይኔ ላይ ማለት ነው ወላሂ አይኔ ላይ እለቅላችኋለሁ። ስለ ደም ማነስም እለቅላችኋለሁ ቪዲዮውን። ፊቀል የለቀኩት መስሎኛል ግን ምናልባት ያላዳመጥነው ስለሚኖር ኢንሻአላህ ወደፊት እለቀዋለሁ። እና አይኔ ላይ ብዥ ይልብኛል ወላሂ ይሆናል አይደል? ማርያም መቀነስ ስናይ እንደሚሆነው ልክ እንደዛ ነው አይኔ ላይ የሚሆንብኝና ወላሂ ነው የምላችሁ። ሽንት ቤቱ ዞረብኝ። ከዛ ተንገዳግጄ ልብስ እያጠብኩ ነበረ። በግድ አልጋ ላይ ወድቄ ቆይቼ ነው የተነሳሁት። ያው ትናንትና አይታችኋል። ለማስተላለፍ እንኳን አልመቸኝ ብሎ ራሴ በጣም አዙሮኝ ነው እንደዛ ተኝቼ ቪዲዮውን እንድታዳምጡ ያደረኩት። ዛሬም በጣም ነው ራሴን ያመመኝ በጊዜ ጀምሮ። ግን ያው የሰው ቤት ስለሆነ አሞኛልና ተኝቻለሁ ማለት አይቻልም። የግዴታ እየተንገዛገዝኩ ይውላለሁኝ። አለኩልሃል አሁንም ቢሆን ቪዲዮ አላበዛባችሁም። እስኪ 1-2 ቪዲዮዎችን አስደምጣችኋለሁ። ዛሬ የትርፍ አንጀት በሽታ ምንድን ነው የሚለውን አዳምጡ። አብራችሁን አዳምጡ። ራሳችን ይጣመናል። እኛ እኮ ምን አይነት በሽታ እንዳለብን ራሱ አናውቅም። ወላሂ አናውቅም። ብቻ ሲያመን ዝጋመን ነው በሽታው ምን እንደሆነ አናውቀውም። ቱቦና ጣት መሳይ ነገር ነች። እንግዲህ ይቺ ነገር በተለያየ ምክንያት ቱቦዋ ሲዘጋ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ደግሞ ስለ ትርፍ አንጀት በሽታ ወይም ደግሞ አፔንዲሳይተስ ምንድነው የሚለውን ነገር አጠር አድርጌ ልንገራችሁ ብዬ ነው። እንግዲህ የሆድ ህመም በሚያጋጥማችሁ ሰዓት ላይ ትርፍ አንጀት አጋጥሞን የሆነ ብላችሁ ስለምትጠይቁ ትርፍ አንጀት ምንድነው፣ መለያዎቹስ ምንድናቸው የሚለውን ነገር አጠር አድርጌ ነግራችኋለሁ። እንግዲህ ትርፍ አንጀት ወይም ደግሞ አፔንዲክስ የምንላት የትልቁ አንጀታችን ክፍል ላይ ተለጥፋ የምትገኝ ቱቦና ጣት መሳይ ነገር ነች። እንግዲህ ይቺ ነገር በተለያየ ምክንያት ቱቦዋ ሲዘጋ፣ ለምሳሌ በሰገራ ሊሆን ይችላል፣ በትላትሎች ሊሆን ይችላል፣ በካንሰር ሊሆን ይችላል። ያቺ ቱቦ ስትዘጋ መቆጣት ስለሚያጋጥማት ያኔ ትርፍ አንጀት በሽታ ወይም ደግሞ አፔንዲሳይተስ አጋጥመዋል ብለን እናገራለን። ስለዚህ ይሄ አፔንዲሳይተስ እንግዲህ በአብዛኛው ከሴቶች ይልቅ ወንዶችን ያጠቃል። ከትልልቅ ሰዎች ይልቅ ወጣቶችን ያጠቃል። በተለይ ከ10 ዓመት እስከ 30 ዓመት ድረስ ያሉ ወጣቶችን የሚያጠቃ በሽታ ነው። እንግዲህ እቺ ትርፍ አንጀት ወይም ደግሞ ወፍራሙ አንጀታችን ላይ ተለጥፋ የምትገኘዋ ቱቦ ነገር ጥቅሟ ምን እንደሆነ አይታወቅም።
እስካሁን ድረስ ይሄ ነው ይሄ ጥቅም አላት ተብሎ የተነገረላት ጥቅም የለም። ለማንኛውም ግን በተለያየ ምክንያት ተዘግታ ኢንፌክሽን በሚያጋጥማት ሰዓት የራሷ የሆነ የመለያ የህመም ምልክቶች አሉት። አንደኛው እንግዲህ የመጀመሪያው ህመም ሲጀምር በእምብርት አካባቢ ላይ ነው የሚጀምረው። ከዛ በኋላ ቀስ በቀስ ወደ ቀኝ የታችኛው የሆዳችን ክፍል ይመጣል። ይሄ ህመም ወይም ደግሞ ሽፍት ያደርጋል ማለት ነው። እምብርት አካባቢ ላይ ከፍተኛ ቁርጠት ያጋጥማቸዋል በድንገት። ከዛ በኋላ ወደ ቀኝ የሆዳችን ክፍል ቀስ ቀስ እያለ ይወርዳል ማለት ነው። ከዚህ ውጭ ትኩሳት ይኖራቸዋል፣ ማስመለስ ይኖራቸዋል፣ ማቅለሽለሽ ይኖራል፣ የምግብ ፍላጎት ይቀንሳል። ስናስልና ስናስነጥስ ይህ ህመም እጅግ በጣም ይባባሳል። በጀርባችን ተኝተን እግራችንን ማጠፍና መዘርጋት እንቸገራለን። ሽንት ስንሸና ያመናል። እነዚህ ነገራቶች ካሉ ምናልባትም የትርፍ አንጀት ህመም ሊሆን ይችላል። እንግዲህ አብዛኛዎቹ ሰዎች ይህን አይነት ምልክት ይኖራቸዋል። አንዳንድ ሰዎች ግን የተለየ ምልክትም ሊያጋጥማቸው ይችላል። ስለዚህ በእምብርት አካባቢ የጀመረ ህመም ወደ ቀኝ አካባቢ ወደ ታችኛው ክፍል ላይ ሽፍት ካደረገ፣ ስናስልና ስናስነጥስ የሚባባስ ከሆነ፣ የምግብ ፍላጎታችን የሚቀንስ የሚያስመልሰን የሚያቅለሸልሸን ከሆነ፣ ከታችኛው የሆዳችን ክፍል ላይ የሚያብጥ ከሆነ፣ እግራችንን ስናጥፍና ስንዘረጋ ይህ ህመም የሚባባስ ከሆነ ምናልባትም የትርፍ አንጀት ህመም ሊኖርባችሁ ይችላል። ይሄ በሚሆንበት ሰዓት ላይ ሐኪም ቤት ሄዳችሁ የግዴታ ሐኪማችሁን ማማከርና ምርመራ ማድረግ ይኖርባቸዋል። ምን አይነት ምርመራ ያስፈልጋችኋል? የመጀመሪያው እንግዲህ የህመሙን አይነት በደንብ ከነገራችሁት እና አካላዊ ምርመራ ካደረገ በኋላ በቂ ሊሆን ይችላል። ግን እንደየአስፈላጊነቱ ደም ምርመራ ሊደረግ ይችላል። የሽንት ቧንቧ ኢንፌክሽን እና ሌሎች ትላትሎችን ከጠረጠረ ሰገራና የሽንት ምርመራ ልታደርጉ ትችላላችሁ ማለት ነው። ህክምናውን ስናይ የግዴታ ትርፍ አንጀት ህመም ካለባችሁ የቀዶ ጥገና ያስፈልጋል፣ ወይም ደግሞ አፔንዶክቶሚ መሰራት አለበት። አንዳንድ ጊዜ እባጭና መግል ነገር ካለው ምናልባትም በመርፌ ህክምና እየሰጡ እሱን መጀመሪያ ሊያክሙ ይችላሉ ማለት ነው። እንዴት እንከላከለው? ምናልባት እንግዲህ የመከላከያ መንገዶቹ አንደኛው በፋይበር የበለጸጉ ምግቦችን መመገብ ሊሆን ይችላል። ከዚህ ውጭ ደግሞ እነዚህ ተዋሲያኖች ነገር ካሉ ንጽህናን በመጠበቅ ተዋሲያኖች ከተፈጠሩ በኋላ ደግሞ ቶሎ ህክምና በማድረግ የትርፍ አንጀት ህመምን መከላከል ይቻላል ማለት ነው። እንግዲህ ትርፍ አንጀት በሽታ ስንል መለያው ይሄ ነው እንጂ አንጀታችን በተለያየ ነገር ሲዘጋ ማለት አይደለም የተፈለገበት። ነገር ግን ይችን አፔንዲሳይተስ ወይም ደግሞ የትርፍ አንጀት በሽታ በጊዜ ማንታከማት ከሆነ ትፈነዳና እሷ ውስጥ ያለው ባክቴሪያ ወደ ሌሎች የአንጀት ክፍሎች በመሰራጨት ለድንገተኛ ሞት ሊዳርግ ይችላል ማለት ነው። ስለዚህ የትርፍ አንጀት ምልክት ካለባችሁ ኢመርጀንሲ ድንገተኛ ስለሆነ ወዲያውኑ ሐኪማችሁን ሄዳችሁ ማማከር ይኖርባቸዋል ማለት ነው። ስለዚህ ዋና መለያው እምብርት አካባቢ ላይ የሚጀምር ህመም፣ ከዛም ቀስ በቀስ ወደ ቀኝ የታችኛው ክፍል የሚዘዋወር ማስመለስ፣ ማቅለሽለሽ፣ ትኩሳት፣ የምግብ ፍላጎት መቀነስ፣ ሽንት ስንሸና ማመም፣ ህመሙ ስናስል ስናስነጥስ መባባስ፣ እንዲሁም ደግሞ በጀርባችን ተኝተን እግራችንን ማጠፍ እና መዘርጋት አለመቻል፣ ስንተነፍስም እንዲሁ ህመሙ መባባስ የመሳሰሉ ምልክቶች ናቸው ዋና መለያቸው ማለት ነው። እስቲ ቀጣይ ደግሞ አንድ ቪዲዮ ላስደምጣችሁ ነው። ይበዛል መሰለኝ። በቃ ላብዛባችሁ። አንድ ቪዲዮ ልደግማችሁ ነበረ። አጉል ይበዛባችኋል። ደግሞ እንዳንሰለቻች የምናዳምጠው ከሆነ ይህንኑ እየተጠቀምንበት እና እያዳምጥ ነው እያንዳንዱ እያዳምጥ ነው እና ይሻላል ማለት ነው። በአንድ ቀን 2 ቪዲዮ ሲሆን ይበዛባችኋል እና ሰላማችሁ ብዝዝት ይበልልኝ። ሼር ሰብስክራይብ ያደረጋችሁ አበረታቱኝ የኔ ወዶች የኔ ማሮች። ወላሂ የ3 ወር ግምገማው ደርሶብኛል፣ ግን 100 ሰብስክራይብ እንኳን አልገባሁም። እንግዲህ የ3 ወሩ ሊያልፈኝ ነው። እስቲ እንግዲህ የሆነ ይሁን አሁኑን ዙሮ እንግዲህ ለቀጣው አበረታቱኝ። አሁንም ቢሆን አበረታቱኝ፣ ተስፋ አልቆርጥም። ይህ አለፈኝ ብዬ ተስፋ አልቆርጥም እና አበረታቱኝ ማለት ነው። እና አብሽሩልኝ የኔ ወዶች። አላህ ሰላማችሁን አብዝቶ ትርፍርፍ ያርግልኝ። አላህ ጤናችንን ይስጠን ያ ረቢ። አላህ እንዲሁ በስደት ላይ ሆነን አላህ ክፉ ነገር ያንሳልን። እንዴት ተጨነቃችሁ የተጠበባችሁ ሁሉ አላህ ይፈርጃችሁ እና አብሽሩ፣ አበረታቱኝ። በኮሜንትም በሰብስክራይብም ሸር እያደረጋችሁ ተጎን ይሁኑልኝ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ።